ዓለም ብርሃንን ከመቀበሏ በፊት የአረቢያ ምድር በጨለማ ተውጣ ነበር። ይህ ዘመን በታሪክ ጃሂልያ የመሃይምነት ዘመን ተብሎ ይጠራል። ይህ ግን የእውቀት መሃይምነት አልነበረም። የሞራል የፍትህና የመንፈሳዊ ብርሃን መሃይምነት ነበር። ከመሐመድ ሰለላሁ ዐለይሂ ወሰለም መምጣት በፊት የነበረችው መካ ምን ትመስል ነበር? ድንጋይ ጣዖታት እና በካባ ዙሪያ የሚሰገድባቸው ምስሎች ይታያሉ። መካ በዛሬው እይታ የተቀደሰችው ከተማ በወቅቱ ለመቶዎች ለሚቆጠሩ ጣዖታት ዋነኛ መቅደስ ነበረች። የኢብራሂም የጀመረው የአንድ አምላክ አምልኮ ተረስቶ ካባ በድንጋይና በእንጨት የተቀረጹ አማልክቶች ተሞልታ ነበር። እውነተኛው ፈጣሪ ተዘነጋ። ሰዎችም ለራሳቸው በሰሯቸው ምስሎች ስር ተንበረከኩ። ሃይማኖት የመንፈስ ሰላም ሳይሆን የጎሳ ኩራት ምልክት ብቻ ሆኖ ቀረ። ከሃይማኖታዊ ውድቀት በላይ የከፋው ማህበራዊ ስብራት ነበር። ፍትህ በገንዘብና በጉልበት ላይ የተመሰረተ ነበር። ደካሞችና አቅም የሌላቸው ወገኖች የሚከላከልላቸው የለም። የጎሳ አባል መሆን ሁሉንም ነገር ይወስናል። ጎሳ ኃይለኛ ከሆነ መብት ይጠበቃል። ጎሳ ደካማ ከሆነ ሕይወት ዋጋ የለውም። ትንሽ ጠብ እንኳን ወደ ከባድ የደም በቀል ያድግና ለዘመናት ዘር ይተላለፍ ነበር። ማንም ሰው ሰላምን አልጠበቀም። የኃይል ሕግ በሁሉም ላይ ነገሰ። ምናልባትም የጃህሊያ ዘመን እጅግ አሰቃቂው ምዕራፍ በሴቶች ላይ የነበረው አመለካከት ነው። ሴት ልጅ መውለድ እንደ ውርደት ይቆጠር ነበር። የሴት ልጅ መውለድ እንደ ውርደት ይቆጠር ነበር። የአረብ ልብ ያረረበት እጅግ ጨካኝ ልማድ አዲስ የተወለዱ ሴት ልጆችን በሕይወት መቅበር ነበር። ሴት እንደ ንብረት እንጂ እንደ ሰው አይቆጠሩም ነበር። ውርስ አይገባቸውም፣ ክብር አይሰጣቸውም ነበር። ዓለም ለሴት ልጅ ክብርና መብት የሚሰጥ ብርሃን ትናፍቅ ነበር። ይህ በድንጋይ አምልኮ፣ በዘር ጭፍንነትና በሴቶች ውርደት የተሞላው የጨለማ ዘመን ነበር። ታዲያ ለዚህ ሁሉ ብርሃን ሊሆን የሚችል ምን ኃይል ነበር? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣው ለዚህ ሁሉ ፍትህ፣ እኩልነትና ሰላም ለመስጠት ነበር። መልእክቱ የጎሳ ጭፍንነትን ሰበረ። ሴቶችን ከከርሰ ምድር አውጥቶ ሰዋዊ ክብር ሰጣቸው። ጣዖታትንም ከካባ ጠፋ። የጃህሊያ ዘመን ትንታኔ የእስልምናን የብርሃንነት ሚና ለመረዳት ወሳኝ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣው ለዚህ ሁሉ ፍትህ፣ እኩልነት እና ሰላም ለመስጠት ነበር። መልእክቱ የጎሳ ጭፍንነትን ሰበረ። ሴቶችን ከከርሰ ምድር አውጥቶ ሰዋዊ ክብር ሰጣቸው። ጣዖታትንም ከካባ ጠፋ። የጃህሊያ ዘመን ትንታኔ የእስልምናን የብርሃንነት ሚና ለመረዳት ወሳኝ ነበር።